የስራና ክህሎት ሚኒስቴር ከፊውቸር ፊት ኢንተርናሽናል ጋር ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት በዛሬው ዕለት ተፈራርሟል። ይህ ስምምነት ሚኒስቴር መስሪያ ቤቱ ወደ ካናዳ የስራ ስምሪት ለመስጠት ለመጀመሪያ ጊዜ በህጋዊ መንገድ የተፈራረመው መሆኑ ተመላክቷል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪሃት ካሚል በፊርማ ስነ ስርዓቱ ወቅት እንደገለጹት ምዝገባውም ሆነ የስራ ስምሪቱ የሚከናወነው በሌላ በየትኛውም ድርጅት ሳይሆን በስራና ክህሎት ሚኒስቴር በለማው የኢትዮጵያ ስራ ገበያ መረጃ ስርዓት አማካኝነት ብቻ መሆኑን ገልጸዋል። የፊውቸር ፊት ኢንተርናሽናል ማኔጂንግ ዳይሬክተር አቶ አብይ ራይሞንድ በበኩላቸው ዋናው ዓላማችን ዜጎችን በዓለም አቀፍ ደረጃ ብቁና ተፈላጊ እንዲሆኑ ማድረግ በመሆኑ ራስን በክህሎት ማብቃት ለስኬት ቁልፍ ነው ሲሉ ገልጸዋል። ውድ የኬቢ ግሎባል ኢንፎ ቤተሰቦች ይህንን እድል ለመጠቀም በኢትዮጵያ ስራ ገበያ መረጃ ስርዓት መመዝገባችሁን እርግጠኛ ሆኑ። አዳዲስ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ።